አውራቂስ ያላጠፋውን እፉኝት አይገድለውም። የሐዋርያት ሥራ ምዕራፍ 28 ቁጥር 1 እስከ 6 ያለውን እናነባል። ትንንሽ ነገሮች ለሚሞክሯቸው ሰዎች ነው ይሄን መልእክት። ትልቁን ያለፈ በትንሹ በህይወት ውስጥ በጣም ትልልቅ ነገር የተሻገረ ሰው በዚህ ጉባኤ ውስጥ አለ እና ቢነገር ራሱ የማይታመን ይሄን አልፈሃል፣ ይሄን አልፈሽዋል ቢባል። ስለዚህ አሁን ትንንሽ ነገሮች ደግሞ በጭራሽ እንድንል ነው። የሐዋርያት ሥራ ምዕራፍ 28 ከቁጥር 1 እስከ 6 በደህና ከደረስን በኋላ ሃሌሉያ፣ እስኪ በደህና በሉ እስኪ። በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንደምትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭፍራ አከማይቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርም ስንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም። እነርሱም ሊያጥብ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ። ዛሬ እግዚአብሔር በእናንተ ላይ ከሚያደርገው ቸርነትና የማዳን ክንዱ የተነሳ ሰዎች ሊያደርጉባችሁ ያሰቡትን ክፉ ነገር ይለውጣል። ሐሳብ የሚለውጥ መልእክት፣ የተቃዋሚዎችን ሐሳብ ይሄስ አምላክ ነው ብለው ሐሳባቸው ምን አሉ? እስኪ ለወጡ በል። አሁን ለወጡ በል። አውራቂስ ያላጠፋውን እፉኝት አይገድለው። ይህ በሐዋርያት ሥራ መጽሐፍ ላይ የተጻፈውን የሐዋርያው ጳውሎስና ከሱ ጋራ የነበሩትን የ270 ሰዎች ታሪክ አብዛኞቻችሁ ታውቃላችሁ፣ ሰምታችኋል፣ አንብባችኋል። ግን እግዚአብሔር ሁል ጊዜም በዚህ መጽሐፍ ውስጥ በየዕለቱ ለኛ የሚሆን መገለጥና የምክር ሐሳብ ስላለው ዛሬ በዚህ ዙሪያ ነው ጥቂት የምንነጋገረው። ከዛ በኋላ ደግሞ እንጸልያለን። ሁላችሁም እንደምታውቁት ሐዋርያው ጳውሎስ በወንጌል ምክንያት ቂሳሪያ እስር ቤት ውስጥ ሳለ ወደ ቄሳር ይግባኝ ብሎ ነበረ። በዚህ ምክንያት እሱንና ከሱ ጋር የነበሩ በድምሩ ወደ 270 የሚደርሱ ነፍሳትን የምትሸከም አንድ መርከብ ተዘጋጀችና ለጉዞ ራሳቸውን እንዲያዘጋጁ ትእዛዝ ተላለፈ። ከቂሳሪያ ወደ ሮም የሚጓዙበት ባህር የሜዲተራኒያን ባህር ነው። የሜዲተራኒያን ባህር ነው። ጉዞ ከቂሳሪያ ወደ ሮም ነው። ጳውሎስ ተዘጋጁ የሚለውን መልእክት ሲሰማ ለአዛዡ በዚህ መርከብ ጉዞ ባንጀምር ጥሩ ነው፣
ጥሩ ነገር አይሰማኝም ብሎ ተናገረ። የአዛዡ አልሰማውም። እስረኛ ነው፣ ግዴታ ነው፣ ተነሱና ጉዞ ጀምሩ ተባለ። ጉዞ ሲጀምሩ የሜዲተራኒያን ባህር ትልቁ ባህር ነው በዓለማችን ላይ ታውቃላችሁ። ማዕበል ተነሳ። ማዕበሉ የተነሳው ከምስራቅ የሚነፍስ ታላቅ ንፋስ ስሙም እንደተገለጠው አውራቂስ የሚባለው የነፋሶች አውራ ጉልበታም ንፋስ ነው እና ማዕበል አስነሳ። በማዕበሉ ተጨነቁ፣ ተሰቃዩ እና ከፍተኛ የሆነ ጫና ሕይወት የሚነጥቅ የሞት ተግዳሮት ገጠማቸው እና በየትኛውም አቅጣጫ በየትኛውም ሁኔታ ከዚህ ማዕበል ራሳቸውን ለማትረፍ ሞክረው አልቻሉ። ግራ ገባቸው። ከዚህ የተነሳ ኮምፓስ ጠፋ። አቅጣጫ የሚመራቸውን የመርከቢቷን እንትን ሁሉ አጡት፣ ተቸገሩ። በኋላ ምንድነው የሆነው? አቅጣጫ ጠፍቶባቸው ራሳቸውን መቆጣጠር አቅቷቸው በብዙ ጭንቅ በብዙ መከራ ለ14 ቀን ያህል በጨለማ ማለት ተጋርዶ በጨለማ ውስጥ ሄዱ ይላል። በምን አይነት ንፍቀ ክበብ መርከቧ እንደምትሄድ አናውቅም። ወዳጆቼ ምናልባት አሁን እኛ የብስ ላይ ሆነን ነገሩን ስለምንነጋገር ያን ያህል አይገባንም። ግን በቻላችሁት መጠን ግን የባህርንና የውቅያኖስን ጉዞ ለዛውም እንዲህ አይነት ትልልቅ መከራ ያለባቸውን መንገዶች ካሰባችሁ ያን ያህል አይከብዳችሁም። ጭንቅ ነበረ እና ወየው ጠፋው ብለው ነው ሰዎቹ ሲያምኑ የነበሩት። ነገር ግን በዛ ማዕበል ውስጥ ደግሞ በዛ የሞትን ድምፅ በሚሰሙበት ከባቢ ላይ ደግሞ የጌታ መልአክ ለጳውሎስ ተገልጦ አይዟችሁ በዚህ መርከብ ላይ ካለው አንድ ሰው እንኳን አይጠፋም፣ እንደውም እግዚአብሔር እነዚህን 270 ሰዎችን ርስት አድርጎ ይሰጣል ብሎ ጳውሎስን ተናገረው። ጳውሎስ እንደሰማ ቆመና ለሕዝቡ በዛ ማዕበል በዛ ጭንቅ በዛ መከራ ያየውን ራእይ የሰማውን ድምፅ ነገራቸው። እንዲህ እያለኝ ነው እግዚአብሔር፣ እንዲህ እያለኝ ነው፣ አንጠፋም፣ አንሞትም፣ እንቀጥላለን፣ እንሄዳለን አላቸው። እንዲህ አይነት ድምፆች ከምድራችን ላይ አይጥፉ። በሚያስጨንቅና ልክ ባልሆነ ሁኔታ አንዳንድ ጊዜ እኮ መጽሐፍ ቅዱስን ራሱ የእግዚአብሔርን ቃል ተናገር የማያሰኝ ኢንቫይሮንመንት ይኖራል። እዚህም ለቅሶ ነው፣ እዚህም ፍርሃት ነው፣ እዚህም ጭንቅ ነው፣ እዛም መከራ ነው። በመሃል አንተ ነው ያለኸው። በምን ታጽናናዋለህ? ይሄን ወገን ካንተ የሚወጣውንም መስማት አይፈልግም አንዳንዱ። ታውቃላችሁ በዚህ ሰዓት ሰዎች ተጨንቀው፣ ሰዎች ተቸግረው፣ ሰዎች በጭንቅ እያሉ እንኳን ይሄ የሚጽናኑበትን እግዚአብሔርን ቃል ለመስማት ፈቃደኞች አይደሉም። እነሱ የሚመለከቷቸው የሚያዩቸው ነገሮች አያጽናኗቸው፣ አይደግፏቸው፣ ቀናቸውን አያበሩላቸው። ግን መልሰው የሚያዩቸው ነገሮች ሌሎች ናቸው። ትውልድ ወደ እግዚአብሔር ቃል እንዲመለስ እውነተኛው መጽናናት የሚፈልጉ ሰዎች ለእግዚአብሔር ቃል ጆሮአቸው እንዲከፈት እንጸልያለን። መታየት የሚገባው ነገር እንዲያዩ እንጸልያለን። እና ጳውሎስ ሲናገር ምንድነው መዓት የምታወራው? ከባቢውን አታይም ወይ? ሁልጊዜ የመጽሐፍ ቅዱስ አስተማሪዎች የእግዚአብሔርን ቃል ተሸክመው የሚንቀሳቀሱ ሰዎች በትውልዱ መካከል ወይ እንደ ፈላስፋ ነው የሚቆጠሩት ወይ ደግሞ አይምሯቸውን እንደሳቱ ሰዎች ነው። ግን እመኑኝ በጭንቅ ሁኔታ የእግዚአብሔር ሰዎች የሚናገሩት ቃል እሱ የጸና ቃል ነው። እሱ የጊዜው ቃል ነው። እሱ አስፈላጊው ቃል ነው። ታስታውሳላችሁ በትንቢተ ዳንኤል መጽሐፍ ምዕራፍ 5 ላይ ንጉሥ ብልጣሶር ለ1000 መኳንንቶች ግብዣ ባደረገበት በዚያ ቀን አባቱ ናቡከደነጾር ከኢየሩሳሌም ቤተ መቅደስ ማርኮ ያመጣቸውን እነዛን የወርቅና የብር ጽዋዎች፣ ሳህኖች
በከበሩት እግዚአብሔር እንጂ ሌላ በማይገለገልባቸው በነዛ ሳህኖች መመገብ በጀመሩ ጊዜ በነዛ ጽዋዎች መጠጣት በጀመሩ ጊዜ የበገናና የመሰንቆውን ድምፅ ለዝማሬ ሳይሆን ለዘፈን በተጠቀሙት ጊዜ አንዲት እጅ እኮ ግርግዳ ላይ ወጣ ጻፈች ይላል አይደል መጽሐፉ። ትንቢተ ዳንኤል ምዕራፍ 5 ቁጥር 25 ላይ የተጻፈውም ጽሕፈት ማኔ ቴቄል ፋሬስ የሚል እሳት ነው። እሳት ግርግዳው ላይ ይነዳል፣ ጽሑፉ ይነበባል፣ ትርጉሙ ግን ጠፍቷል። ስለዚህ በአዳራሽ ውስጥ ከነበሩት ሰዎች ማናቸውም ቢሆኑ የዚህን ጽሑፍ ትርጉም መናገር አልቻሉም። የጽሑፉም ዕውቀት ተሰውሯቸው ነበረ። ግዴላችሁም ለዓለማውያን ነው ይሄ መልእክቴ። ክርስትና ወይን ይሄ መንገድ ሐሳብ የሚመስላችሁ ሰዎች የፈጠሩት ፍሬዎች የተሰበሰቡበት የሆነ ሃይማኖት፣ ድሆች የተከማቹበት የሆነ ሃይማኖት የሚመስላችሁ እግዚአብሔርና የእግዚአብሔር ነገር ከልባችሁ ተጠርጎ የጠፋ መጽሐፍ ቅዱስም ተራ የሐሳባውያን ዶሴ የሚመስላችሁ ግድ የላችሁም። ሁሉ ጊዜም ባይሆን አንዳንድ ጊዜ እግዚአብሔርን ስም የተሸከሙ የእግዚአብሔር ነገር ያለባቸው ሰዎች ከአጠገባቸው አይጥፉ። ገንዘብ መፍትሄ መሆን ባልቻለ ቀን፣ ጉልበት መፍትሄ መሆን ባልቻለ ቀን፣ ዕውቀት መፍትሄ ሊሆን ባልቻለ ቀን የእግዚአብሔር ነገር ያለባቸው ሰዎች በመንደሮቻችሁ በከተማዎቻችሁ ያስፈልጋሉ። አሁን ጽሑፉ ተጽፏል። ያን ማን ይፍታው? ጽሑፉ መንፈሳዊ ጽሑፍ ነው። የጻፈውም አንድ ሰማያዊ እጅ መጥቶ ነው። ስለዚህ በየትኛውም በምድር ቀመር ይሄን ጽሑፍ መተርጎም አይቻልም። ጭንቅ ነው። ላበላብ ሆነዋል። ከንጉሱ ታች እስካለው ወድቀዋል። ሰው ይፈለግ ተባለ፣ ሰው ጠፋ። አንድ ሰው ግን እንዲህ አለ። አሁን ትዝ አላቸው። ሰውየው ግብዣው ላይ የለም፣ ሲበሉ ሲጠጡ የለም። ዳንኤል የሚባል በአባትህም ዘመን ህልሞችን ሲፈታ የነበረ ልዩ መንፈስ ያለበት ብልጣሶር ይምጣ። ስሙ ተቀይሮ ብልጣሶር ብለውት ነበር። ልክ እንደሱ እሱ ቢመጣ ይሄን ይፈታዋል። ዳንኤል ተጠርቶ መጣ እና ሁሉ ወንበር ስር ነው ያለው። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ። የከበሬታ ስፍራ ላይ ተቀመጡ። ምድር በቃ የጠበበቻቸው ይሄ ሁኔታ የሚያልፍ የማይመስላቸው ሰዎች አሉ በምድር ላይ። አብዛኞቹ ሰነፎች ስለሆኑ ነው እንጂ ሁሉ በመደረግ ያልፋል። ግን ያ ኩራት ጠፍቶ አሁን ወለል ላይ እየተንቀጠቀጡ ነው። በጣም የተከበሩ ሰዎች፣ በጣም ትልቅ የምትሏቸው ሰዎች የሆነ ቀን አሳዛኝ የሆነ ሁኔታ ውስጥ ይወድቃሉ። ዳንኤል መጣ፣ ጽሑፉን አየው፣ የሚናገረውን ተናገረ። ምንድነው የተናገረው? ጽሑፉ የተጻፈበትን ምክንያት ነው። እግዚአብሔር መብላት መጠጣታቸውን ጠልቶ አይደለም፣ ግብዣቸውን ደስታቸውን ጠልቶ አይደለም። ዳንኪራቸውም ከነሱ ጋር ነው። ለእግዚአብሔር ይሄ ጉዳዩ አይደለም። ይሄ ጽሕፈት የተጻፈው ግን ትንሽ ተዳፍረዋል ሰዎቹ በእግዚአብሔር ሳህን ላይ። በእግዚአብሔር እንዲህ ስለ አንዳንድ ሰዎች እግዚአብሔር ሳህን አለው እንዴ? እግዚአብሔር ጽዋ አለው እንዴ? በሱ ይበላል እንዴ ብለው ይጠይቃሉ። በእርግጥ በዚህ ያላችሁ መጽሐፍ ቅዱስን የምታውቁ ይሄ ነገር ለእናንተ ግልጽ ነው። ግን በጣም በመጽሐፍ ቅዱስ ዕውቀት ደግሞ በጣም የወረዱ ሰዎች ይሄን ድምፅ ስለሚሰሙ ለነሱ ነው የምተረጉመው። የእግዚአብሔር ሳህን ማለት በመገናኛው ድንኳን ወይ በሰለሞን ቤተ መቅደስ ውስጥ ሌዋውያን የሚገለገሉበት፣ ካህናት እግዚአብሔርን የሚያገለግሉ ሰዎች ብቻ የሚገለገሉበት፣ ወይንም ደግሞ በእግዚአብሔር ፊት ለልዩ ልዩ አገልግሎቶች የሚቀመጡ የወርቅ ሳህኖች አሉ። የወርቅ ሳህን፣ ወርቅ የእግዚአብሔርን ክብር ነው የሚገልጠው።
ለምሳሌ የገጹ ህብስት በመቅደሱ ትይዩ ቅድስት ላይ የሚቀመጥበት እንደሱ አይነት አሉ። እነሱን አምጡና ይቀመጡ ተባለ። በዛ መብላት በዚህ ምክንያት ነው የተጻፈብህ። አባትህን ሳር አስግጦት እንደነበረ ረስተሃል። አሁን ደግሞ አንተ እንደዛ ተዳፍረሃል። ስለዚህ ተጽፎብሃል። እፈታልሃለሁ አለው። ጽሑፉ ማኔ ተቄል ፋሬስ ነው የሚለው። ማኔ ማለት እግዚአብሔር መንግስትህን ቆጠረው ፈጸመው ማለት ነው አለ። ማለት መንግስትህ ተፈጸመ። ለምሳሌ እናንተ አሁን ዛሬ ነው የምትሞተው የሚል መልእክት እንደምትሰማ ማለት በቃ ዛሬ ነው የምትሞተው። ምንም ማድረግ እንደማትችል ታውቃለህ። የሆነ ክንድ መቅኔህ ውስጥ የሆነ ነገር ይፈሳል። ጉልበትህ አልራመድ ይልሃል። የልብ ምትህ ምናምን አይምሮ ሁሉ መስራት ያቀተዋል። ዛሬ ምሽት 1 ሰዓት ላይ ትሄዳለህ ወደ ጌታ። የትኛውን እንደምታስቀድም ግራ ነው የሚገባ። ልጆቼን ነው ማቅፈው? ሚስቴን ነው? እናት አባቴን ነው? ወንድሞቼን ነው? እዳይን ነው ምከፍለው? ጓደኞቼን ነው? ምንም ማድረግ አትችልም። ዝም ብለህ አሁን ነው የምታስበው። እና መንግስትህ ተቆጠረ፣ ተፈጸመ ነው። ዘጋው፣ በቃ ተፈጽሟል። አንድ ቀን ራሱ አይቀጥልም። ቴቄል በሚዛን ተመዝነህ ቀላልክ። ፋሬስ መንግስት ተከፈለና ለፋርስና ለሜዶን ሰዎች ተሰጠ አለ። አይገርምም? ይህን ተናግሮ ዳንኤል ሲወጣ በዛው ሌሊት ብልጣሶር ተገደለ። የከለዳውያን ንጉስ ብልጣሶር በቀስት ተወግቶ ሞተ። መጣ ደግሞ የሜዶን ንጉስ ዳሪዮስ መጣ። ያን መንግስት ተካፈለው። ይሁንና ግን የሆነ ከበርቻቻ ላይ አለያም ደግሞ በጣም በአስጨናቂ ሁኔታ ውስጥ የሚመጣውን የእግዚአብሔርን ድምፅ ከመከራው የመውጫ መንገድ አድርጎ መጠቀም ጥበብ ነው። እግዚአብሔር የሚናገረው እኮ እድል ሊሰጠን ወይ ተንበርክከን ይቅርታ እንድጠይቅ ንስሐ እንድንገባ ወይ እጁን እንድንፈልግ ነው እግዚአብሔር የሚናገር። እና ጳውሎስ ተነስቶ አይዟችሁ ማንም ሰው አይሞትም አሉት። የዚህ ዓለም ሰው በጣም አስቸጋሪ ነው። ንስሐ ግቡ፣ ንስሐ ካልገባችሁ እንዲህ አይነት ጥፋት ይመጣባችኋልም ሲባል አይሰማም። ግድ የለም አትሞቱም በሕይወትም ትኖራላችሁ ሲባል አይሰማም። ጌታ ኢየሱስ ተናገረው። ሙሾ አወጣንላችሁ አላለቀሳችሁም አለ። ተዘፈነላችሁ ለስክስታ እንኳን ትከሻችሁ አልሞቀም አለ። ሁለቱም የማንቀሳቀሰው ሰው አለ። በአጭር ቋንቋ በድን ሆኗል ማለት ነው። የሚያስለቅሰው ካላስለቀሰ፣ የሚያስቀው ካላሳቀ፣ የሚያሳዝነው ካላሳዘነ፣ የሚያጽናናው ካላጽናና ምንድን ነው የምትፈልገው አንተ? ምን መሆን ነው የምትፈልገው? ወይ እንደ እግዚአብሔር ሰው አልቆጠሩትም መሰለኝ ሰውየውን አይደል? እግዚአብሔር ግን እንዲህ ያደርጋል። የማይቀበሏችሁ ሰዎች እንዲቀበሏችሁ ሲፈልግ እግዚአብሔር በእናንተ ላይ ልዩ ልዩ ድንቆችና ተአምራቶችን ያሳያል። በቃ አልሰሙትም። እነሱ ዕቃቸውን ወደ ባህር ጣሉ። ምን አሉ? በቃ ሌላው ቀርቶ መርከቧን መቆጣጠር አቃታቸው። ቀንና ሌሊት ያለ ብርሃን፣ ያለ ምግብ፣ ያለ ውሃ ሳይበሉ ተጓዙ። ይባስ ብሎ መርከቢቷ መፈራረስ ጀመረች። ፈራረሰች። ይባስ ብሎ ሁለት ከዛና ከዚህ የሚመጣ ባህር ውሃ የሚገናኝ ሰርጥ እዛ ውስጥ ይገቡ። ሁሉ በቃ ፊቱን ሸፍኖ ሞቱን ነው የሚጠብቀው። 270 ሰዎች። ጭንቅ ነው፣ ጭንቅ። በኋላ ከብዙ ስቃይ ጭንቅ በኋላ ምን ያሉ ደሴት አዩ።
ጣሊያን ውስጥ ያለች ማልታ የምትባል ደሴት ደስ አላቸው። በቃ ወደ ደሴት ነው መድረስ የፈለጉት። በቃ ትንሽ እረፍት አድርገው ደግሞ ከዚህ ማዕበል ወጥተው ምናምን እንደዛ ነበር ያስቡት። ይባስ ብሎ ሁለት የተጋጠሙ ውሃዎች ጋር ገባች። ሸለቆ ውስጥ ማቋቋቋቋ ምንድነው ያለው አማራጭ? ያለው አማራጭ እንደ ሰበርባሪውንም ቢሆን ይዘው ወደ ወደቡ መድረስ ነው። እግዚአብሔር ቸር ነው። ወደ ወደቡ ደረሱ። ወደ ወደቡ ሲደርሱ አረማውያን ይላቸዋል መጽሐፍ ቅዱስ የደሴቷ ነዋሪዎች ከብርድና ከመከራ እንደመጡ አውቀው እሳት አነደዱላቸው። እዛ ሙቀት እንዲያገኙ አደረጓቸው። ሌላው ይንዘፈዘፋል፣ ሌላው ልቡን ይዟል፣ ሌላው እንዴት ካለ ሞት እንዳመለጠ ራሱ እያሰበ ረጅም ሰዓት እየወሰደ ነው። ከነሱ መሃል ግን ምንም እንዳልሆነ አብሮ መከራ ተቀብሎ አብሮ ዋጋ ከፍሎ ምንም እንዳልሆነ ደግሞ ጳውሎስ ተነስቶ ጭራሮ ይለቅማል። በእርሱ ሕያዋን እንንቀሳቀስማለን። አንዳንድ ሰዎች የሚመስላቸው ከነሱ የተለየ የሕይወት ስርዓት ስላላችሁ ከነሱ የተለየ አኗኗር ስላላችሁ ምትቁ ምትንቀሳቀሱ ይመስላችኋል። ያንንቀሳቀሰን ኃይሉን ያንንቀሳቀሰን ጸጋውን እኩል ነው መከራው፣ እኩል ነው ፈተናው። በሀገር የመጣ ነው፣ ባንተም የመጣ ግን አንተ እየተንቀሳቀስክ ነው፣ አንተ እየዘመርክ ነው፣ አንተ እያመለክ ነው፣ አንተ እየተጽናና ነው። እና ጭራሮ ለቃቀመ። እንሰራለን፣ እንንቀሳቀሳለን። ጭራሮ ሲለቅም ከጭራሮ ውስጥ እፉኝት ወጣች። እንዲህ ተንጠልጥላ ሲጫጫሁ ነደፈችው። አረጋገጡ። ሌላ ሁሉ ጻድቅ ነው፣ ይሄ ሰውዬ ግን ስፔሻል ዋን ኃጢአተኛ ሰው ነው አሉ። ይሁን ሰው ጽድቅህን የሚመዝንበት የሚለካበት የመንደር መለኪያዎች አሉ፣ የመንደር መስፈሪያዎች አሉ ማለት ነው። የእግዚአብሔር ሰው መሆንህን አለመሆንህን ዓለም የምትለካበት የራሷ ሚዛን አላት፣ ግን እንደ እግዚአብሔር አይደለም። እና ከዛ ማዕበል ከዛ መከራ አምልጠው ወጥተው አሁን ደግሞ ፉኝት ነደፈችው። ይሞታል ይሄ ሰውዬ። ቶሎ ብሎ ይታጠባል ማለት የነደፋቸውን ቦታ ያስሩትና ወይ ቀደው ደሙ ይፈሳል ወይ ሌላ ባህላዊ ሕክምና ካልሆነ ደግሞ በፊታቸው የፉኝት መርዝ ከባድ ነው፣ በፊታቸው ይወድቃል ብለው እየጠበቁ ነው። እሱ የተጣበቀችበትን እፉኝት ከላዩ ላይ አላቆ አራገፋት ይላል መጽሐፍ። እግዚአብሔር በሰጠህ ጸጋ በመርዛቸው ሊጎዱህና ሊያጠፉ ከመንገድ ሊያስቀሩ የወጡትን አውሬዎች ሁሉ ታራግፋቸዋል። መጽሐፍ ቅዱስ ሲናገር እንደዚህ ያለ የሚገድልም ነገር ቢጠጡ አይጎዳቸውም ካለ በኋላ እባቦችን ምን ይላሉ? ይይዛሉ አለ። አንገቷን ያዛትና እንደ ጅራፍ እኮ እሳት ውስጥ ማለት ይሞታል ብሎ ሲጠብቁ አይሞትም፣ ይቀጥላል። ይቆማል ሲሉ ይራመዳል። አበቃለት ሲሉ ገና ነው፣ የኔ ነገር ገና ነው፣ ገና ቄሳር ፊት ቆማለሁ፣ ለቄሳር ወንጌል እሰብከዋለሁ። የሚያስቀጥላችሁ የኔ የጤና አጠባበቅ ፕሪንሲፕላችሁ ወይ የምትኖሩት የህይወት ስታይል ወይ ምናምን አይደለም። የሚያስቀጥላችሁ ራእያችሁ ነው። በእናንተ ላይ ያለው ራእይ ነው የሚያስቀጥላችሁ። ጳውሎስ እኮ ለቄሳር ይግባኝ ያለው ከእስር ለመፈታት አይደለም። ከቂሳሪያ ወደ ሮም መሄድ የፈለገው ደግሞ ታላቋን ሮም እየተመለከተ ፎቶግራፍ ሊነሳ የሮምን ትልቅነት ሊያደንቅ አይደለም።
ወደ ቄሳር መሄድ የፈለገው ለቄሳር የኢየሱስ ክርስቶስን ጌትነት ሊነግረው። ቄሳሮች ራሳቸውን ነው የእግዚአብሔር ልጆች ነን ብለው የሚያምኑት። ቄሳሮች ራሳቸውን ነው ጌታ አድርገው ለሕዝቡ የሚናገሩት። ሕዝቡም ቄሳርን ነው ጌታ የሚለው። ጳውሎስ ግን ቄሳር ፍጡር እንጂ ፈጣሪ እንዳልሆነ፣ ቄሳር ሰው እንጂ ጌታ እንዳልሆነ ሳልነግረውም አልሞትም ብሎ ከእግዚአብሔር ጋር ተነጋግሯል። በዚህ ምክንያት ነው እስር ቤት ቂሳርያ እያለ ይግባኝ ለቄሳር አለ። ቄሳር ነው ጉዳዩ የሚያየው። እሱ የሚናፍቀው ቄሳር ፊት ቆሞ ነው። እግዚአብሔር ዕድሜ ቢጨምርላችሁ፣ ዘመን ቢጨምርላችሁ ምን ለማድረግ ነው ዘመኑን የምትፈልጉት? እስኪ ዘመን በተቀየረ ቁጥር እንኳን አደረሳችሁ እንባባላለን። የመልካም ምኞት መግለጫ አይደለም? ለምንድን ነው ዘመኑን የምትፈልጉት? ከኖራችሁለት ለክብሩ ኑሩ። ተኖራችሁለት እግዚአብሔር በእናንተ ለሚሰራው ስራ ለትልቅ ዓላማ ዕድሜ ጠይቁ። እሱ ነው እግዚአብሔር በእናንተ ላይ ያስቀመጠው ዓላማ ነው። ከአውራቂስ የሚያስተርፈው ስለ ዓላማው ነው። የሰው ልቡ ያለው የት ነው? ገንዘቡ ባለበት ይላል አይደል? ገንዘቡ ባለ ሀብቱ ባለበት በቃ ልቡ እዛ ነው ያለው አይደለም? የእግዚአብሔርስ ልቡ ልጁ ባለበት፣ ክርስቶስ ባለበት። የክርስቶስ ነገር ውስጣችሁ ካለ በውስጣችሁ ስላለው ሀብት ይጠብቃችኋል እግዚአብሔር። ወጥመድ ሰብሮ ብታመልጡ እግዚአብሔር ሌላ ዕድሜ ሰጥቷችሁ አንድ እንጀራ የሚበላው ሰው ሁለት እንጀራ እንዲበላ አይደለም። አንድ መኪና የያዘው ሰው አራት መኪና እንዲይዝ አይደለም እግዚአብሔር ዕድሜ የሚጨምርልህ። እግዚአብሔር ሐሳብ በልጁ መሙላት ነው። በወደቀው አዳም መልክ ምድር እንደተሞላች ሁሉ በመጀመሪያው አዳም መልክ፣ በፊተኛው አዳም መልክ፣ በምድራዊ አዳም መልክ ምድር እንደተሞላች ሁሉ የእግዚአብሔር የፍጻሜው ዓላማ በኋለኛው አዳም በኢየሱስ መልክ መሙላት ነው ምድርን። እና ኢየሱስን ስለምትወዱት የኢየሱስ ነገር ለእናንተ ዋና ነገራችሁ ስለሆነ በአጭሩ አትሞቱ። ዕድሜ ይረዝማል። ዕድሜ ይረዝማል። ዕድሜ ከሟርት በላይ ነው። እግዚአብሔር ሟርቱን ጥሶ የሚሄድ ኃይል እግዚአብሔር ባንተ ላይ ያስቀምጣ። ሟርት እኮ ነው። ሰዎቹ በእፉኝቱ ሲነደፍ ሊሞት ነው አሉ። እውነት ነው። ፉኝት ናት። እንዲህ እንዳቀለል ነው በቃ እንደዚህ አርጎ አራክፎቻ ስትወጋ ነክሳ ነው አይደለ? ማለትም እኮ አለ እያልሽም ትቀጥያለሽ ነው። አታነክሱ አይደለም፣ አትንገዳገዱ አይደለም፣ ጎብጣ አትራመድ አይደለም። ግን ይሄ መጣው ነገር ሊገልህ አይደለም፣ ሊገልሽ አይደለም። እንደውም እኮ ደሴቲቱ ላይ ከወጣ በኋላ የደሴቲቱን አለቃ ልጅ ፈወሰው እኮ። አባት ነው። በደሴቲቱ ላይ የነበረ አለቃ አለ። አባቱ በንዳድ ታሞ ነበር። ያው ወባ ማለት ነው። ያንቀጠቅጠዋል። ምን ይለዋል? ያኛው ወባ ነው፣ ይሄኛው ደግሞ ብርድ ነው የሚያንቀጠቅጠው ጳውሎስ። እና ጳውሎስ ገባና እያለ ሰውየውን ፈውሶ ወጣ። ምንንቀጠቀጠው በመንፈስ ቅዱስ ነው፣ በወባ እንዳይመስለው አንዳንድ ሰው። ሁለቱን መንቀጥቀጦች መለየት መቻል አለብን። ያኛውም እየተንቀጠቀጠ ነው፣ ሰውየው ሊሞት ነው። ይሄኛው ገባ ደግሞ ከባህር የወጣው ከፉኝት የተረፈው ሄዶ እግዚአብሔር እነዚህን ሁሉ ታምራቶች አሳየ።
እባቡም ደግሞ አልገደለው። ከዛ ሟርቱ ያሰቡት ሐሳብ እንዳልሆነ ባዩ ጊዜ ሐሳባቸውን ለወጡና ምን አሉ ነው የሚለው? ይህስ አምላክ ነው ብለው ሐሳባቸውን ለወጡ ይላል። መሰረታዊ የሆኑ 3 ወይ 4 ነጥቦች ልንገራችሁ። የመጀመሪያው ከቂሳሪያ ሲነሱ ጳውሎስ በጉዞ ላይ የሆነ ነገር እንደሚገጥመው አውቆ ግድ የለም ጉዞውን ዛሬ አንጀምር ብሎ ተናግሯል። ግን የወታደሮቹ አለቃ በዛ መርከብ ላይ ኃላፊነቱን የወሰደው ወታደር አልሰማህም ብሎታል። ይህም በመሆኑ መከራ ገጥሟቸዋል። ሁለተኛው ታላቁ የሜዲተራኒያን ባህር ላይ የምስራቅ ነፋስ አውራቂስ ተነስቶ መርከቧን ሰብሯታል። ሐሳቡ የነበረው እነዚህን ሰዎች መግደል፣ ጳውሎስንም መግደል ነበረ ሐሳቡ የነበረው። ነገር ግን እግዚአብሔር መልአክ ላከና መልአኩ ጳውሎስ አይዞ አትፍራ፣ በዚህ መርከብ ላይ ካሉት የአንድ ሰው ሕይወት እንኳን አይጠፋም፣ እንደውም እግዚአብሔር ያወርሳል እነዚህ ሰዎች አለው። 2 አትሉ። የመጀመሪያውን አለመስማት መብታቸው ነው። ሰዎቹ እስረኛ ስለሆነ እዚህ ደግሞ አሁን ነብይ ይጫወታል እንዴ ብለው ባይሰሙት በእነሱ አይፈረድም። ሁለተኛው ላይ ግን እግዚአብሔር ተናግሮኛል፣ በዚህ መርከብ ላይ ካለ ማንም ሰው አይጠፋም እያለ ሲናገር ያንን የመጽናናትም ቃል ሰዎቹ አልሰሙ። እዚህ ላይም አትፈርዱባቸውም። የተከበቡበት ሁኔታ ተረጋግተው እንዲሰሙ አያደርጋቸውም። አንዳንድ ጊዜ እናንተ በሕይወታችሁ ከበድ ያለ ነገር ይገጥማችሁና የእግዚአብሔር ሰዎች እንኳን እናንተ ማጽናናት የማይችሉበት ጊዜ አለ። ለምንድን ነው? ሁኔታውን አሁን እኮ ዘና ብለህ ነው ቀበቶ ፈተን የእግዚአብሔርን ቃል መሰማው እንጂ የሚያንደፋደፍ ነገር በቤትህ ቢገጥም ያን መስማት አይደለም የምትፈልገው። ሌላ መፍትሄ፣ ሌላ አማራጭ። ወዳጆቼ በየትኛውም ጉዳይ እግዚአብሔር የመፍትሄዎች ሁሉ መጀመሪያ ነው። የሆነ ነገር ሞክረን አይደለም ወደ እግዚአብሔር የምንመጣው። ከሁሉ በፊት አይደለም ትልልቅ የሕክምና ኬዞች፣ ትልልቅ በሕይወታችሁ ውስጥ የሚገጥማችሁ ጉዳዮች አይደሉም። ውሃ ለመጠጣት እንኳን እግዚአብሔር መፍቀድ አለበት። ጉሮሮዬ ከራሴ ጋር ነው ያለው፣ ውሃው ይሄው ጠረጴዛዬ ላይ አይባልም። ትንታሜ ይባል የሰውን ሕይወት የሚወስድ ነገር አለ። እግዚአብሔር በሕይወታችሁ ይቅደም። መንገድህን ለማን አደራ ስጥ? ለእግዚአብሔር አደራ ስጥ ተብሏል። እና እግዚአብሔር መንገዳችሁን በእጁ እንዲይዘው ማለት ነው። ይሄ አውራቂስ የሚባለው ትልቅ የባህር ማዕበል አላጠፋቸውም። መጨረሻ ላይ ሰርጥ ውስጥም ገብተው ግን ስባሪ ይዘው ደረሱ ነው። ስባሪ መድረስህ አይቀርም፣ መድረስሽ አይቀርም። ህልም ይኖረ እንጂ ራእይ ይኖረ እንጂ ራእዩ ከእግዚአብሔር ከሆነ ወዳየኸው የሚያደርስ እሱ። እንደ ሰው ህልም አለን አይደል? እንደ ሰው ራእይ አለ። ያ ራእይ ደግሞ መለኮታዊ ሲሆን የእግዚአብሔር ነገር ሲኖርበት በቃ የእግዚአብሔር እርዳታ ካንተ ጋር ነው። እድሜ እንዲረዝም ትፈልጋለህ ወይ? ወዳየኸው ራእይ መድረስ ትፈልጋለህ ወይ? ራእዩ የግልህ ሊሆን ይችላል አይደል? የግል ራእይ አይኖራችሁ እኮ አይደለም፣ ህልም አይኖራችኋል። የግል ራእይን አምጣና ደባልቀው ከጌታ ራእይ ጋር። አንዳንዴ ልባምም ሁን። ቢዝነስህን ከጌታ ጋር ስራ። ኑሮን ከጌታ ጋር ኑረው። ነገሩን ከጌታ ጋር ግመደው
ለራሱ ራእይ ሲል ያስቀጥላል። ለዛ ነው ከኔ ጋር የማያከማች ይበትናል አለ። ገብቷል? ዝም ብለው የሚሮጡ ሰዎች አሉ። ጥሩ ነው፣ ህልም ጥሩ ነው፣ ይሄን ሰርቼ ይሄን አርጌ ይላል። ያ ነገር እንዲቀጥል የሚያደርግ የሆነ ነገር ያስፈልጋል። በዚህ ዓለም ያሉ ልባም ነጋዴዎች እንኳን ባለሀብቶች አብረው ከመንግስት ጋር ሼር ይሰራሉ። በቃ ቢዝነሳቸው ሴኪዩርድ ነው፣ ጥበቃ አለው፣ አስፈላጊው ነገር እንትን ይላል። በቃ እንደዛ ካስተማማኝ ኃይል ጋር ነው ሼር ሆልደር የሆኑት ማለት ነው። ስለዚህ ከእግዚአብሔር ጋር እንስራ። 270 ሰው የተረፈው በጳውሎስ ምክንያት ነው። ጳውሎስ እግዚአብሔር አገልጋይ ነው፣ ባሪያ ነው፣ ሰራተኛ ነው። ህልሙ የእግዚአብሔር ነው፣ ራእዩ የእግዚአብሔር ነው። ሌሎቹ ሰዎች ምን አይነት ሰዎች እንደሆኑ አልታወቀም። አይገርምም? ይሄ ታሪክ እንኳን ሲጻፍ በዚህ ምክንያት ነው የተጻፈው። ስለዚህ የምትነግዱ ነግዱ፣ በንግዳችሁ ግን እግዚአብሔርን አክብሩ። በገንዘባችሁ እግዚአብሔር ይዘዝበት። የነሱ ነው ሳይሆን የኔ ነው፣ የኔ ነው ይሄ ሀብት እንዲል እግዚአብሔር ፍቀዱለት። ምትማሩ፣ ምትመራመሩ፣ የሆነ ነገር ምታደርጉ በእውቀታችሁ እግዚአብሔር እንዲሰራበት ፍቀዱ። እግዚአብሔር የዚህ ሰውዬ ዕውቀት ሳይሆን የኔ ጥበብ፣ የኔ ዕውቀት፣ ነፍሴ ደስ የተሰኘችበት ምርጤ ባሪያዬ እንዲል ፍቀዱለት። ያን ጊዜ እድሜ አለመርዘም አይችልም። የእግዚአብሔር መንግስት ሰራተኛ ና እያልኩ ያለሁት ገብቶሃል? የእግዚአብሔር መንግስት ሰራተኛ ነህ። የእግዚአብሔር መንግስት ሰራተኛ ነህ የሚለው ነገር ካልገባው አንዳንድ ሰው የተባበሩት መንግስታት ሰራተኛ ነህ፣ ዜግነት አሜሪካዊ ነው። ስለዚህ አንተ ባለህበት አካባቢ የሆነ ማዕበል የሆነ መንደር ውዥንብር ተነሳ። ስለዚህ አንተን ከዛ ካለህበት ነገር ነጥቆ የሚያወጣ ትልቅ ሀገር ስላንተ የሚገደው ትልቅ መስሪያ ቤት ተመልከት። እንግዲህ በምድሩ እንኳን ይሄን ያህል እንመካለን። የአሜሪካ ዜጋ ነው፣ የተባበሩት መንግስታት እንትን ነው እንዴ? እነሱ የሆነ ምን ችግር አለ መጥቶ አውሮፕላን ይዟቸው ይሄዳል ነው የሚባለው። እያልኩ ያለው ታውቃል፣ የእግዚአብሔር መንግስት ሰራተኛ ነህ። የመንግስቱ ኃይል ከአውራቂሱ በላይ ነው። የመንግስቱ ኃይል ከእፉኝቱም በላይ ነው። የመንግስቱ ኃይልና አቅም በምድር ላይ ካለው የትኛውም አይነት ተግዳሮት በላይ ነው። የሚገርመው እኮ ከአውራቂስ ያመለጠውን ከባህር የወጣውን ሰውዬ ደግሞ ትንሿ ሽላሊት መታ ደግሞ እዚህ ጋር በርግጥ ጥቂት ብትሆንም መርዟ ገዳይ ነው። መታ ተጣበቀችበት ማለት ነው። ጳውሎስ አክሽ ብሎ ያጅ ነው፣ ተጓዥ ነው። ከሷ ጋር ዝም ብሎ አይገርምም? ምን አይነት እቺ ክፉ ወጋው ነቀልኩ አይልም። ትልቁ ራእይ ላይ ካተኮርክ መንደር ላይ ቆመህ ጊዜ አትፈጅ። አርገህ ወደፊት መሄድ ብቻ። የተጣበቁብህ ይኖራል። ወደፊት እንዳትራመድ እንዳትሄድ በተለያየ ሁኔታ የያዙ ይኖራሉ። ተጣብቀውብሃል። እያነሳ እንደ መዥገር ያሉትን እያነሳ ጎን ላይ ያሉትን እያነሳ ይሄ ወደ ራእይ እግዚአብሔር ወደ አሳየህ እንዳትሄድ በየቦታው ሊያቆሙህ የሚፈልጉ ነገሮች ናቸው። አትቆምም፣ በፍጹም አትቆምም። ለአንድ ሰዓት እንኳን አለ፣ ለአንድ ቀን አይደለም፣ ለአንድ ሰዓት ለቀን አልተገዛንማ ማለት ምሽግ አልለቀቅንም አለ። ከባቢያችንን ጌታ ያስቀመጠንን ስፍራ አልተውንም አለ። በጌታ በኢየሱስ ስም በሁኔታዎች በቻሌንጅ በልዩ ልዩ ተግዳሮት ጌታን ከመከተል ይሄ የምትመሰክረውን እውነት ይሄንን ወንጌል ከመተው የሚከለክልህ ኃይል ሁሉ ዛሬ ተሰበረ። ሞቲቭ ገብቶታል። ሰማይ
ሞቲቭህ የክርስቶስ ፍቅር እንደሆነ ገብቶታል ሰማይ። ጳውሎስ ከቂሳሪያ ወደ ሮም ወደ ቄሳር ይግባኝ ሲል ፍላጎቱ ሐሳቡ ቅድም እንደነገርኳችሁ ነው። ሌላ ሞቲቭ የለው። አይ እዚህ እስር ቤትማ ሆኜ ከመሞት ሄጄ ትልቅ ከተማ ላይ ብሎ አይደለም የወጣው። ምናልባት ደግሞ ቄሳር ፊት ቆሜ ደግሞ የብልጠት ንግግር ተነጋግሬ ቄሳር ራርቶልኝ ከዚህ እስር ያወጣኛል የቄሳር ወዳጅ ሆናለሁም አይደለም። አይ ጌታ ሆይ በእኔ ላይ ያለ ዓላማ ትልቅ ነው። ትልቅ ዓላማ ከሆነ ደግሞ በእኔ ላይ ያለ በምድር ላይ ትልቅ ሰው በሚባለው ፊት አቆመኝና እድል ስጠኝና ልናገርና ልመስክርና ዕለቱን ውሰደኝ። አስዋይኮ እያለቀሱ ለምነውት ነበር። ገና ሳይታሰር እጁ ሳይያዝ አትውጣ አትሂድ ባክህን ብለው ነቢያትም ትንቢት ተናግረው ባለዚህ መጎናጸፊያ አለ አጋቦስ ባለዚህ መጎናጸፊያ ወደ ኢየሩሳሌም ከሄደ ይታሰራል እንዲህ ይሆናል አለ። ጳውሎስ ደግሞ እንደዚህ አለ፣ ወይ ጉድ! ለምንድነው እያለቀሳችሁ ልቤን የምታወርዱት? እኔ ስለ ክርስቶስ ኢየሱስ በኢየሩሳሌም አለ በኢየሩሳሌም ለእስር አይደለም ለሞት ቆርጫለሁ አለ። ታውቃላችሁ በሌላ ጊዜ በሌላ ስፍራ ደግሞ አሁን ሮም ነው ደግሞ አለ ቄሳርን እፈልጋለሁ አለ። ስለሱ ያልተወራላቸው ስለሱ ያልሰሙ የሆነ ኃይልህን ስጠን፣ የሆነ ጸጋህን ስጠን። ጸጥ የሚያደርግ አውሎ ነፋስህ ይግባና እንደ ቄሳር ራሳቸውን በሚቆጥሩ ሰዎች ፊት ይሄን የዓለም ብርሃን ይሄ ለብዙዎች መዳን ምክንያት የሆነው ይሄ ስለ ብዙዎች ኃጢአት በመስቀል ላይ የዋለውን ክርስቶስ ኢየሱስን እንድናወራ ፈቀደልን ጌታ ሆይ። እግዚአብሔርን ከፈቀደላችሁ ደግሞ ባህር አያቆማችሁም፣ አውሎ ነፋስ አያቆማችሁም። የትኛውም በቃ አንዲት ስባሪ መርከቡ ሁሉ ተሰባብሮ ሁሉም የያዘውን ስባሪ እየያዘ እየቀዘፈ ማልታ ደሴት ላይ ደረሰ። አንዳንድ ሰው ይህንን አገልግሎት በተለያየ መንገድ ተርጉሞት ሊያስተምረው ይችላል። ግን ሰው እንደ ችግሩ ነውና አይበቃኝም ያልከው፣ አያደርሰኝም ያልከው፣ አያሻግረኝም ያልከው የእግዚአብሔር እጅ ካለበት ያደርሳል። በስባሪም ቢሆን በሽረፍራፊም ቢሆን። አንዳንድ ጊዜ እናቶቻችን ድሮ ጨልጠው ይጋግራሉ ያለውን ነገር ለእርሾም ያለውን ለልጆች እንዲሆን ማለት ነው። አያደርሰኝም ያልከው እግዚአብሔር እጅ ሲጨመርበት ያደርሳል። በኤልያስ ዘመን በረሃቡ ዘመን በሰራብታ የነበረች ሴት ዱቄቷ ለአንድ ምጣድ ብቻ የሚሆን ያላት ዘይት ጭላጭ እሷን እግዚአብሔር እንዴት ነው ያሻገራት? እንጀራዋን ከእግዚአብሔር ሰው ጋር ስለበላች ነው የተሻገረችው። ከኔ ጋር የማያከማች ይበተናል። ነገሩ እንዲብቃቃ ትፈልጋላችሁ? ዱቄቱን ወደ እግዚአብሔር አስጠጉት። ምን እያልኳችሁ ነው? ከድሆች ጋር አብራችሁ ተካፈሉት ነው። እንዲበረክት ሚስጥሩ ይሄ ብቻ ነው። ጨርቃችሁንም ከነሱ ጋር ተካፈሉ። ለሌላው የምትቆረሱ ሁኑ። አይበቃኝም ያልከው እንዲበቃ እንጀራህን ውሃ ላይ ጣለው። እንዴት እንደምታገኘው አላውቅም፣ ግን መልሰህ እንደምታገኘው ተጽፎልሃል። ጳውሎስ ስላለ ነው መርከቧ የተረፈችው።
በጳውሎስ ውስጥ ደግሞ ክርስቶስ ኢየሱስ የሚባል የእግዚአብሔር የልቡ ምት የፍቅሩ ልጅ አለ እና የሚያስቀጥለን ውስጣችን ያለው ነገር ነው። በአጭሩም ደግሞ እንደ ኃጢአተኛ የሚቀጨን ውስጣችን ያለው ነገር ነው። በእኔ የከበረ ነገር አለ የሚል አለ። እጁን ያሳየኝ። በእኔ የከበረ ነገር አለ። እግዚአብሔር በአንድም በሌላ መንገድ የተናገረኝማ ይፈጸማል። የተናገረኝ ከመፈጸም ውጭ አማራጭ የለው። ማዕበል አያቆመው፣ እፉኝት አያቆመው፣ የመርከቤ መሰባበር አያቆመው። እደርሳለሁ፣ ወደ ተናገረልኝ ቦታ እደርሳለሁ። ደረሰ። ሕይወት ቀጠለ። አውራቂስ ያላጠፋው እፉኝት አይገድለው። ክብርና ምስጋና አምልኮትና ውዳሴ ለስም አጠራሩ ይሁን። እግዚአብሔር ይመስገን።